ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። በአማራ ክልል ባለው ጦርነት አገዛዙ ሰራዊት የሚፈጽማቸው የሴቶች ጥቃት ከመባባሱ ባለፈ አስከፊ የሚባል ደረጃ መድረሱ ተጋለጠ። በአገዛዙ ጦር አባላት በክልሉ በ43 ጤና ጣቢያዎችና የሕክምና ተቋማት ብቻ በተደረገ የመረጃ መሰብሰብ ስራ ጥቃት የደረሰባቸው ሴቶች ቁጥር ይፋ ሆኗል። በእነዚህ የ43 ተቋማት የተጠቁ ዜጎች ቁጥርና በተለይም ሴቶቹ በዋናነት ሪፖርት ያደረጉ ሲሆን 2697 ሴቶች ያስገድዶ መድፈር ጥቃት ደርሶባቸዋል ተብሏል። ከነዚህ ውስጥ 45% የሚሆኑት ከ18 ዓመት በታች መሆናቸው ይፋ ተደርጓል። በዝርዝር የምናየው ቀዳሚ ጉዳይ ነው። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምቷል። የፋኖ ኃይሎች በከፈቱት ውጊያ አመራሮችን ጨምሮ የአገዛዝ ወታደሮች መገደላቸው ታውቋል። የወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳዳሪ በበኩላቸው ህወሓት ራሱን ለጦርነት እያዘጋጀ ነው ሲሉ ተናግረዋል። አስተዳዳሪ ህወሓት የውጭ ኃይሎችና መንግስታዊ ያልሆኑ ድርጅቶችን በመጠቀም አካባቢውን ለማተራመስ እየሰራ ይገኛል ሲሉ ወንጅለዋል። በዝርዝር እንመለከተዋለን። የዛሬ 6 ዓመት የኦሮሚያና የአማራ ጫካዎች ሰላማዊ ነበሩ፣ አሁን ግን ፖለቲካው ጫካ ውስጥ እየገባ ነው ሲሉ ፕሮፌሰር መራራ ጉዲና ተናገሩ። ፕሮፌሰር መራራ ጉዲና በመቶ ሺዎች የሚቆጠሩ ወጣቶች በአማራና በኦሮሚያ ክልል ጫካ ገብተዋል ያሉ ሲሆን የኦሮሞ ነጻነት ግንባር ኦነግና የሳቸው የኦሮሞ ፌዴራሊስት ኮንግረስ ፓርቲ ኦፌኮም ከኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ጋር ውይይት ለማድረግ የሚጠይቅ ደብዳቤ ማስገባታቸውን በተመለከተ ዝርዝር ማብራሪያ ሰጥተዋል። በዝርዝር እንመለከተዋለን። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ ደርሷል ተባለ። 11000 ያሉ እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናት ተናግረዋል። የክልሉን ወሰን ተሻግረው ወደ አካባቢው መግባታቸው የተነገረላቸው የትግራይ ሰራዊት አባላት አሁንም ስፍራውን ለቀው አለመውጣታቸውም ተሰምቷል። አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ እንዲሆንላችሁ እንመኛለን። በአማራ ክልል ባለው ጦርነት አገዛዙ ሰራዊት የፈጸማቸው የሴቶች ጥቃት ከማባባሱ ባለፈ አስከፊ የሚባል ደረጃ መድረሱ ተጋለጠ። በአገዛዙ ጦር አባላት በክልሉ በ43 ጤና ጣቢያዎችና የሕክምና ተቋማት ብቻ በተደረገ የመረጃ መሰብሰብ ስራ እጅግ በርካታ ቁጥር ያላቸው ሴቶች በሰራዊቱ ተጠቅተዋል። በ43 ጤና ተቋማት ብቻ ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ነው ሪፖርቱ ይፋ ያደረገው። ከነዚህ ውስጥ 45% የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው ይላል። ቢቢሲ ያጋለጠው የአገዛዝ ጦር በአማራ ክልል የሚፈጽመው የሴቶች ጥቃት እጅግ አሳሳቢ ደረጃ የደረሰ ሲሆን ጥቃቱ ሰለባ በቀጥታ አናግሯቸዋል። ከአማራ ሴቶች አንዷ እናት እሁድ ጠዋት ወታደሮች ወደ ቤቷ ሲመጡ ከ8 ዓመቷ የእህት ልጅ ጋር እንደነበረች ለቢቢሲ ትናገራለች። የኢትዮጵያ መከላከያ ሰራዊት ታህሳስ 27 2018 ዓ.ም በአማራ ክልል የብረታ ያመጣውን የፋኖ ታጣቂዎች አመጽ ለመከላከል ከሚወስደው እርምጃ ጋር በተያያዘ የቤት ለቤት ፍተሻ ያደርግ ነበር ይላል ቢቢሲ። እናት ያገዛዙ መከላከያ ሰራዊት የደንብ ልብስ የለበሱ 3 ወታደሮች ደቡብ ጎንደር ወደሚገኘው ቤታቸው እንደመጡና ስለማንነቷ እንዲሁም የፋኖ ታጣቂዎች ስለምትሰራበት ጠላ ቤት እንደሚመጡ መጠየቅ መጀመራቸውን ተናግራለች። የ21 ዓመቷ እናት የፋኖ ታጣቂዎች እንደሚመጡ ማረጋገጧን ትገልጻለች። እንዴት ብለን ዋሻለን፣ እንዴት ብለን እንክዳለን ትላለች። ነገሮች ወዲያው ብዙም ሳይቆዩ ተካረሩ። ስለ ቤተሰቦቿ ማንነት ከጠየቋት በኋላ እናት ከወታደሮች በአጸያፊ ቃላት እንደሰደቧት ታስታውሳለች። ከዛ ሕፃኗ ማልቀስ ጀምር በመሳሪያቸው እንዳስፈራሯት ማስታውሳለች። እና ከዚህ አንደኛው ወታደር በሌሎች ወታደሮች እርዳታ በእህቷ ልጅ ፊት እንደደፈራት በይፋ ለቢቢሲ ተናግራለች። እንዳይጎዱ ተማጽንኳቸው፣ ታቦታትን እየጠራው ለመንኳቸው፣ ግን ልባቸው አራራልኝም፣ አበላሹ ስትል ነው ለቢቢሲ ተናገረችው። እናት ብቻ አይደለችም። አማራ ክልል የትጥቅ እንቅስቃሴ ከተቀሰቀሰበት 2018 ጀምሮ ወሲባዊ ጥቃት የደረሰባት በርካቶች ደርሶባቸዋል ተብሎ ከሚታመኑ ቁጥር በላይ በሺዎች የሚቆጠሩ ሴቶች ውስጥ አንዷ ሆና ቀርባለች ይላል ቢቢሲ። ምንም እንኳን እውነተኛ ግጭት ነክ የወሲባዊ ጥቃት መጠን ሪፖርት ባለመደረጉና ባለመመርመሩ በትክክል ባይታወቅም ቢቢሲ ያሰባሰበው መረጃ ከሐምሌ 2018 እስከ ግንቦት 2017 ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ያመላክታል። ገለልተኛ መገናኛ ብዙሃን በክልሉ ያለውን ግጭት ለመዘገብ በተጣለባቸው ክልከላና ገደብ ምክንያት ወደ ክልሉ መግባት ባይችሉም የቢቢሲ የናይሮቢ ጋዜጠኞች ቡድን ያስገድዶ መድፈር ጥቃቶች ተጎጂዎችና የጤና ባለሙያዎች
ተወካዮችን በማነጋገር ቀውሱ በሰብአዊነት ላይ እያሳረፈ ያለውን ጠባሳ የሚመለከት መረጃን ይፋ አድርጓል። የአማራ ክልል የትጥቅ ግጭት መንግስት ለ2 ዓመታት በነበረው ደም አፋሳሽ የትግራይ ጦርነት የተሳተፉ ኃይሎችን ጨምሮ የክልሉ ልዩ ኃይሎችን ለመበተን ሲሞክር የፈነዳ ነው። የፋኖ ኃይሎች በእርምጃው ክህደት የተሰማቸው ሲሆን እንደ መብት ተሟጋቾች መረጃ በተለይም የአማራ ማህበረሰብ ላይ ያነጣጠሩ ጥቃቶች መባባሳቸውን ተከትሎ የትግራይና ከሌሎች ክልሎች የደህንነት ስጋት እንዳደረባቸው ያምናሉ ይላል ቢቢሲ። ከወራት አለመረጋጋት በኋላ የፋኖ ኃይሎች በወሰዱት እርምጃ ዋና ከተሞችን በመቆጣጠር አመጻቸውን ጀምረዋል። የፋኖ ኃይሎችም ራስን በራስ የማስተዳደር ትግልና የማህበረሰቡን በመንግስት ደርሶበታል ብሎ ከሚያምኑት የአመት መገለል እየተከላከሉ እንደሆነ ይናገራሉ ይላል። የፋኖ ኃይሎች ጽንፈኛ ብሔርተኛ የሚላቸው መንግስት ለአመፁ ምላሽ የድሮን ጥቃቶች ጨምሮ ከባድ እርምጃዎችን በክልሉ እየወሰደ እንደሆነ ማስታውቋል። ግጭቱ ሲጀመር አንስቶ ሁለቱ ተፋላሚ ወገኖች ያለ ፍርድ ግድያ፣ ከህግ ውጭ እስራት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋ እንዲሁም ሰፊ ወሲባዊ ጥቃቶች ጨምሮ በርካታ የሰብአዊ ጥሰቶችን በማድረስ ተከሰዋል። አምነስቲ ኢንተርናሽናል ጨምሮ የመብት ተሟጋች ድርጅቶች መንግስት ተመጣጣኝ ያልሆነ ጥቃት መፈጸሙን የሚያሳይ ማስረጃ እንዳለ ይፋ አድርገዋል። ድርጅቶች ከዚህ በተጨማሪም የአማራ ማህበረሰብ በኢትዮጵያ አንዳንድ አካባቢዎች በጸጥታ ኃይሎችና በሌሎች ታጣቂ ቡድኖች ሆን ተብሎ የሚፈጸም ጥቃት ኢላማ እንደሆነም ይናገራሉ። እንደ እናት አይነቷ ሴት ደግሞ የጥቃቱ ሰለባ ከመሆኗ በፊት በቤተሰቧ ውስጥ እንዳሉ ሌሎች ሴቶች ሁሉ በኦርቶዶክስ ሃይማኖት አስተምሮ መሰረት በተክሊል የማግባት እቅድ እንደነበራት ለቢቢሲ ተናግራለች። ከዛ ቀን በፊት ወንድ ወይም የወሲብ ግንኙነት አላውቅም ነበር ስትልም ነው ያስታወሰችው። አበላሽቶኝ ሄዱ ቢገድሉኝ ይሻል ነበር ስትልም በተስፋ መቁረጥ ተናግራለች። በተመሳሳይ የ18 ዓመቷ ትዕግስት የምዕራብ ጎጃም ነዋሪ ስትሆን የመድፈር ጥቃቱ ከመፈጸሙ በፊት በቤተሰቦቿ ሻይ ቤት ሰራ እንደነበር ቢቢሲ ዘግቧል። ጥር 2016 ዓ.ም ሻይ ቡና ለማለት የሚመጣ ወታደር ተደጋጋሚ ጉንተላ ሲያደርስባት ስነ ስርዓት ያዝ በሚል የሰጠችውን ምላሽ ለደረሰባት ጥቃት ዋነኛ ምክንያት እንደሆነ ታስታውሳለች። ቆይ አሳይሻለሁ ብሎ ዝቶብኝ ወጣ ማለት ያገዛዙ ወታደር ያላትን ትናገራለች። ምሽት አካባቢ ከስራ ወደ ቤት ስትመለስ ትዕግስት ቀን ላይ የጉነተላትን ጨምሮ 3 ወታደሮች መንገድ ላይ አድፍጠው እንደጠበቋትና መንገድ ዳር በደቦ እንደደፈሯትም ተናግራለች። ቤተሰቦቼ ስቆይባቸውን ፍለጋ ሲወጡ መንገድ ዳር ወድቄ ያገኙ ስትልም ታስታውሳለች። ትዕግስት የደረሰባትን በደል አፋፍሰው ወደ ጤና ጣቢያ ወሰዱኝ፣ እዛም 5 ቀን ቆየው ማለት በጉዳት ውስጥ ያሳለፈችውን ጊዜ አስታውሳለች። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4% ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃ ሰብስቤያለሁ ብሏል። በእነዚህ ተቋማት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ያስገድዶ መድፈር ጥቃቶች እንደደረሰባቸው ሴቶች ሪፖርት አድርገዋል ብሏል። ከነዚህ ውስጥ 45% የሚሆኑት በአብዛኛው ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ ስነልቦና ቀውስ ተዳርገዋል። ይሁን እንጂ በርካታ የወሲብ ጥቃቶች ተጎጂዎች መገለልን በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመድፈር ጥቃት ሪፖርት ማድረግና ሆነም የሕክምና አገልግሎት ማግኘት አይፈልጉም ይላል ቢቢሲ። ለዚህም ነው በደህንነት ስጋት ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የጤና ባለሙያ በአማራ ክልል ግጭት ወደ ጤና ተቋማት የመጡ ተጎጂዎች ከባህሩ በጭልፋ የመጡ ናቸው ብሏል። ለምሳሌ እንደ HIV አይነት በሽታ ተላልፎብኝ ሊሆን ይችላል በሚል ስጋት የተፈጸመውን ያስገድዶ መድፈር ጥቃት ሪፖርት ካላደረጉ የሕክምና እርዳታ ካላገኙ ተጎጂዎች መካከል ናቸው ብሏል። የ23 ዓመቷ የደቡብ ጎንደር ነዋሪ ታህሳስ 28 2017 ዓ.ም የመንግስት ወታደሮች በተለመደ እንቅስቃሴያቸው መሳሪያ ያለው ሰውን ጠቆሚ ብለው መረጃ ፍለጋ ወደ ቤታቸው መጣታቸውን አስረድታለች። የሚፈልጉት መረጃ ባለመስጠቱ አንደኛው ወታደር ከዛተባት በኋላ እንደደፈራትን በይፋ ተናግራለች። ጩኸት ብታሰሚያን ጥይት ነው የሚበቃሽ ብሎ አስፈራርቶ ደፈሬ ማለትም ለቢቢሲ ያረጋግጣለች። 1 ወር ሙሉ አለቀሱ፣ ምግብ አይርበኝም፣ ስራዬ ማልቀስ ብቻ ሆነ፣ ቆሜ ለመሄድ ተቸገሩ፣ ህመምተኛውን ማለትም ያለችበት ሁኔታ አስረድታለች። ማህበረሰባዊ ሐሜትን በመፍራት ጭንቀት ውስጥ መግባቷን የምትናገረው ለምለም ከቤተ ክርስቲያን መራቋን ተናግራለች። ይህ ታዲያ የብዙዎቹ ታሪክ ነው እንጂ አሁን ላይ በቢቢሲና ወይም ደግሞ ወደ ጤና ጣቢያ ያሉት ብቻ ሳይሆን በሺዎች የሚቆጠሩ የአማራ ሴቶች በአገዛዙ ጦር የሚደርስባቸው ሆኖ ቀርቧል። ቢቢሲ ባደረገው ዳሰሳ በርካታ የጥቃቱ ሰለባ የሆኑ ሴቶችን ታሪክ ያሰባሰበና በዘገባው ያካተተ ሲሆን ይህ በአማራ ክልል ያለው ጦርነት የተዘነጋና የተረሳ ሆኗል ማለትም ይደመድማል። ከፍተኛ ሰብአዊ ጥቃትና ቀውስ የፈጠረው ጦርነት እንደ ህግ ማስከበር የሚቆጥረው አገዛዙ አሁን ላይ በክልሉ የሚያርሰው ውጊያ እያጠናከረ የንጹሃን ጥቃትም እየተባሰ እንደሚገኝ መረጃዎች ጠቁማሉ።
በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በከፈቱት ውጊያ አመራሮችን ጨምሮ የአገዛዝ ወታደሮች መገደላቸውን አስታውቀዋል። የወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳዳሪ በበኩላቸው ህወሓት ራሱን ለጦርነት እያዘጋጀ ነው ሲሉ ከሰዋል። አስተዳዳሪ ህወሓት የውጭ ኃይሎችና የመንግስታዊ ያልሆኑ ድርጅቶችን በመጠቀም አካባቢውን ለማተራመስ እየሰራ ይገኛል ሲሉ ወንጅለዋል። በአማራ ክልል ሰሜን ወሎ ዞን መቄት ወረዳ የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዝ ወታደሮች ሲገደሉ ወታደራዊ ተሽከርካሪዎች ደግሞ ፋኖ ተይዘዋል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አስታውቋል። የፋኖ ኃይሎች ህዳር 9 2018 ዓ.ም በመቄት ወረዳ ገረገራ ከተማ አቅራቢያ በከፈቱት ውጊያ ነው በአገዛዙ ጦር ላይ ድል ተቀናጅተናል ሲሉ ያስታወቁት። በውጊያው አንድ ወታደር ፓትሮልና ወታደሮችን ሲያጓጉዝ የነበሩ 3 ሲኖትራክ መኪኖች በፋኖ ኃይሎች የተማረኩ ሲሆን ከተሽከርካሪዎች መካከል 3ቱ ሲኖትራኮች የግለሰብ ንብረቶች መሆናቸው ስለተረጋገጠ ለባለቤቶቹ እንዲመለሱ ተደርጓል ሲል የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ይፋ አድርጓል። በተመሳይ በጎንደር ቀጠና አካምባ ጊዮርጊስ ከተማ ወደ ደባርቅ ከተማ በተሽከርካሪ ሲጓዙ የነበረ የአገዛዙ የፖሊስ አመራር በፋኖ ኃይሎች የደፈጣ ጥቃት መገደሉ ነው የተሰማው። የፖሊስ አዛዡ የተገደለው ደልዳሊት የተባለ አካባቢ በተኮሰባቸው የደፈጣ ውጊያ ሲሆን ከአጃቢዎቹ መካከል 3 ሲገደሉ 5ቱ ደግሞ ቆስለዋል ሲል አፋባ በላይ ዘለቀ ዕዝ አስታውቋል። በተያያዘም በደቡብ ጎንደር ዞን ከብናት ከተማ ወጣ ብሎ በሚገኘው ነጭ ድንጋይ ያገዛዙ ጦር ወታደራዊ ካምፕ አካባቢ የፋኖ ኃይሎች በከፈቱት ውጊያ ከ10 በላይ ወታደሮች መገደላቸውን ነው የፋኖ የመረጃ ምንጮች ይፋ ያደረጉት። በውጊያው ጉዳት ከደረሰባቸው መካከል ማዕረጉ ያልተለየ የአገዛዙ ጦር አዛዥ ይገኝበታል ሲሉ ነው የመረጃ ምንጮች አክለው የተናገሩት። በሰሜን ጎንደር ዞን ወገራ ቀጠና ላለፉት 6 ቀናት በአገዛዙ ጦርና ፋኖ ኃይሎች መካከል ሲደረግ የቆየው ከባድ ውጊያ ዛሬ መቆሙን የአካባቢው መረጃ ምንጮች ነግረውናል። በዳባት አጅሬ ጃኖራና አንቃሽ አካባቢ ለተከታታይ ቀናት የተደረገው ውጊያ የቆመው ዛሬ አገዛዝ ጦር ከአካባቢ ለቆ መውጣቱ በመጀመሩ ነው ተብሏል። የአገዛዝ ጦር ከደባርቅ ጠገዴ፣ ሶሮቃ፣ ዳባትና ሌሎች ከተሞች በርካታ ጦር በማንቀሳቀስ ወደ አጅሬ ጃኖራና አንቃሽ መግባት ተከትሎ ነበር ለተከታታይ 6 ቀናት ውጊያ የተደረገው። ዛሬ ታዲያ አገዛዝ ጦር ወደ ዳባትና አርማጮ አቅጣጫ ከአጅሬ ጃኖራ ቀጠና ለቆ እየወጣ እንደሚገኝ ነው የመረጃ ምንጮች ያረጋገጡት። በአካባቢው ለተከታታይ ቀናት በነበረው ውጊያ በአገዛዙ ጦር ላይም ሆነ በፋኖ ኃይሎች ላይ የደረሰው ዝርዝር ጉዳት እስካሁን አልታወቀም። በሌላ በኩል ያገዛዙ መከላከያ በደቡብ ወሎ ዞን ከ27 ወረዳዎች የተውጣጡ 1000 ሚኒሻ እና ሰላም አስከባሪዎች አሰልጥኖ ማስመረቁን ይፋ አድርጓል። የአማራ ልዩ ኃይል በኮማንዶ ደረጃ ስልጠና የወሰደና አደረጃጀቱ ለመከላከል ያሰጋል በሚል እንዲፈርስ ግዳጅ የወሰደው ያገዛዙ ጦር አሁን እንደገና በፓራ ኮማንዶ ደረጃ በአንድ ዞን ብቻ 1000 ሰራዊት አሰልጥኛ አስመርቅ ያለው ሲል ይፋ አድርጓል። ይህ በእንዲህ እንዳለ የወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳዳሪ አቶ አሸተ ደምለው ህወሓት ራሱን ለጦርነት እያዘጋጀ ነው ሲሉ ተናግረዋል። አስተዳዳሪው ህወሓት የውጭ ኃይሎችና መንግስታዊ ያልሆኑ ድርጅቶችን በመጠቀም አካባቢውን ለማተራመስ እየሰራ ይገኛል ሲሉ ነው የወነጀሉት። አቶ አሸተ ግፈኛ ቡድን ያሉትን ህወሓት ከስህተቱ አልተማረም ብለውታል። ህወሓትና እብሪት ማናህሎኝነት የጣለው መሆኑን በውል አልተረዳም። በመሆኑም ዛሬም ራሱን ለጦርነት እያዘጋጀ ነው። አንዳንድ የውጭ ኃይሎችና መንግስታዊ ያልሆኑ ድርጅቶችን በመጠቀም አካባቢውን ለማተራመስ እየሰራ ይገኛል ሲል ነው የብልጽግና አስተዳዳሪ በሁመራ ከተማ የተናገሩት። የኢትዮጵያ አየር መንገድ ከ5 ዓመታት በኋላ ወደ ሁመራ ከተማ በረራ መጀመሩን አስመልክተው ባደረጉት ንግግር ነው አቶ አሸተ ደምለው ህወሓትን በጦርነት የወነጀሉት። ወልቃይት ጠገዴ ሰቲት ሁመራ ላለፉት 5 ዓመታት የፌዴራል በጀት እንዳልነበረውና በዚህ ምክንያት በመሰረተ ልማትና ግንባታዎች በልዩ ልዩ የልማት ተግባራት ላይ ከፍተኛ ፈተና እንዳጋጠመው የጠቀሱት አቶ አሸተ ደምለው ህወሓት ይህንን የህዝቡን ምሬት እየኮረኮረ በህዝቡና በዞኑ አስተዳዳሪዎች መካከል ቅራኔ ለመፍጠር ያልፈነቀለው ድንጋይ የለም ሲሉ ከሰዋል። በዛሬው ዕለት የኢትዮጵያ አየር መንገድ በአዲስ መልክ የመንገደኞች በረራ አገልግሎት መጀመሩን የብልጽግና አስተዳዳሪ እናቶ አሸተ ደምለው ያስጀምሩት ሲሆን ራስ የመሆን ጽኑ ፍላጎትና ቁርጠኝነት የታየበት አድርገው አቅርበውታል። ለበርካታ ዓመታት የማንነትና የወሰን ጥያቄ የሚቀርብበትና በብልጽግናው መንግስትና ህወሓት መካከል ፕሪቶሪያ ላይ አወዛጋቢ በሚል ከተገለጹ አካባቢዎች መካከል የሆነ ወልቃይት ጠገዴ ቀጠና ላለፉት 5 ዓመታት ከፌዴራል የሚመደበው በጀት ሳይለቀቅለት መቆየቱ ይታወሳል። ሆኖም አሁን ላይ በጀቱ መለቀቁ ባይረጋገጥም በቅርቡ የብልጽግናው ጠቅላይ ሚኒስትር አብይ አህመድ አቶ አሸተ ደምለውና ኮሎኔል ደመቀ ዘውዱ ወደ አዲስ አበባ በመጥራት ባጀታቸው እንደተፈቀደላቸው የሁመራ አየር መንገድ እንደሚጀምርና የኢንዱስትሪና መንገድ ስራዎችም እንደሚቀጥሉ እንደነገሯቸው ኢትዮኒውስ መዘገቧ አይዘነጋም።
የዛሬ 6 ዓመት የኦሮሚያና የአማራ ጫካዎች ሰላማዊ ነበሩ። አሁን ግን ፖለቲካው ጫካ እየገባ ነው አሉ ፕሮፌሰር መራራ ጉዲና። ፕሮፌሰር መራራ ጉዲና በመቶ ሺዎች የሚቆጠሩ ወጣቶች በአማራና በኦሮሚያ ክልል ጫካ ገብተዋል ያሉ ሲሆን የኦሮሞ ነጻነት ግንባር ኦነግና የእሳቸው ፓርቲ የሆነው የኦሮሞ ፌዴራልስ ኮንግረስ ኦፌኮም ከኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ጋር ውይይት ለማድረግ የሚጠይቅ ደብዳቤ ማስገባታቸውን በይፋ ተናግረዋል። የኦሮሚያ ክልል አስተዳደር ደብዳቤው እንደደረሰው አሊያም ውይይቱ ስለመካሄዱ የሚጠቁም መረጃ እስካሁን ባይሰጥም ፕሮፌሰር መራራ ጉዲና ግን ደብዳቤውን አስገብተናል ብለዋል። የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና በአጠቃላይ የቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ስለደረስን መንግስት ቢያንስ በኦሮሚያ አካባቢ እየተደረገ ያለውን በውል እንዲያመለክት ለማሳሰብ ደብዳቤ እንደጻፉ ለኢቢሲ ነው የገለጹት። ባለፉት ሳምንት ኦነግና ኦፌኮን ጨምሮ 10 ሀገር አቀፍና ክልላዊ ፓርቲዎች በዚህ ዓመት የሚካሄደው ምርጫ ነጻ፣ ፍትሃዊና ታማኒ እንዲሆንና ከአጃቢነት ያለፈ ተሳትፎ እንዲኖራቸው የሚጠይቅ ቅድመ ሁኔታዎችን ማቅረባቸው ይታወሳል። ራሳቸውን የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ሲሉ የጠሩና 10 ተቃዋሚ ፓርቲዎች በስብስብ ህዳር 3 2018 በጋራ ባወጡት መግለጫ 7ኛው ሀገር አቀፍ ምርጫ ከመካሄዱ በፊት የኢትዮጵያ መንግስት በ7 መሰረታዊ ቅድመ ሁኔታዎች ላይ መሰረታዊ ማሻሻያዎች እንዲያካሄድ ጠይቀው ነበር። ከኢቢሲ ጋር ቆይታ ያደረጉት ፕሮፌሰር መራራ ለኦሮሚያ ክልል ርዕሰ መስተዳድር ለውይይት ጥያቄ ያቀረቡት ኦሮሚያ ቀውስ ውስጥ በመሆኗ ነው ብለዋል። በየቦታው ያለው እልቂት፣ ሰው በሰላም ወጥቶ መግባት አለመቻሉ፣ በአጠቃላይ የቀውስ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ደርሷል ብለዋል። ቀውሱ ከጊዜ ወደ ጊዜ እየተባሰ መምጣቱ ጥያቄ የለውም ያሉት ፕሮፌሰር መራራ እንዲያውም ዘንድሮ ምርጫ ይካሄድ እየተባለ ስለሆነ ከዚህ የበለጠ ችግር ውስጥ እንገባለን ሲሉም ስጋታቸውን ለቢቢሲ ገልጸዋል። መንግስት የሚሉት ኃይል በተለያዩ አካባቢዎች የሚነሱ ችግሮችን እየፈታ እንደሆነ በተለያየ ጊዜ መግለጹን እንደሚሰሙ የተናገሩት ፖለቲከኛው ፕሮፌሰር መራራ መንግስት ከሚለው በሚጻረር መልኩ አሁን ያለው ሁኔታ ህዝቡ እንደዛ እየተመለከተው እንዳልሆነ በይፋ ተናግረዋል። ህዝቡ ለምን ዝም ብላችሁ ታያላችሁ ብሎ ስለሚጠይቃቸው ውይይት ለማካሄድ ጥያቄ ማቅረባቸውን ማስመረውበታል። ከፕሮፓጋንዳ ባለፈ አብዛኛው ኦሮሚያ፣ አብዛኛው ኢትዮጵያ በምን አይነት ሁኔታ ውስጥ እየኖር እንዳለ እየተሻለ ሳይሆን እየባሰበት እንደመጣ ይታወቃል ብለዋል። የውይይት ጥያቄ ያቀረቡት ሁለቱ የፖለቲካ ፓርቲዎች በዘንድሮ ምርጫ እንደሚሳተፉ ቢያሳውቁም 7 መሰረታዊ ቅድመ ሁኔታዎችን ካስቀመጡ ፓርቲዎች መካከል ናቸው። አሁን ላይ ፕሮፌሰር መራራ ግን ነገሮች እየከፉ ለመምጣታቸው አንድ ማሳያ ብለው የጠቀሱት በገጠሪቱ የኦሮሚያ ክልል አካባቢዎች ተሽከርካሪዎች ከዋና ዋና መንገዶች ውጭ መንቀሳቀስ አለመቻላቸውን ነው። ከዚህ ቀደም በነበሩበት ዓመታት በምዕራብ ኦሮሚያ በስፋት በጦርነት እልቂት ነበር ያሉት ፕሮፌሰር መራራ አሁን ግን ወደ አርሲና ወደ ሀረርጌም አካባቢዎች እየተስፋፋ ነው ብለዋል። የብልጽግና መንግስት በኩል በዘረጋው የብሔራዊ ምክክር መድረክ ላይ ተቃዋሚ ፖለቲከኞች እንዲሳተፉ መጋበዝን በመጥቀስ የውይይት በሮች ክፍት ናቸው ባይ ነው። ፕሮፌሰር መራራ ከመንግስት ጋር በሚያደርጉት ውይይት ላይ ለመገኘት ጉንጭ አልፋ ነው በሚል ለመሳተፍ እንደማይፈልጉ ለቢቢሲ ገልጸዋል። አሁን ላይ ምንም ተለውጦ ነው ለውይይት ጥያቄ ያቀረባችሁት በሚል ከቢቢሲ ለቀረበላቸው ጥያቄ በሰጡት ምላሽ እንደ ሰርግ የሆነ ነገር ላይ ተገኙልን ሲባል ነው እንጂ ድርድር እምቢ ብለን አናውቅም ብለዋል። ብዙ የፖለቲካ ፓርቲዎች እየተሰበሰቡ ጉንጭ አልፋ ነገር ይደረጋል። ብዙ ትርፍ ስለሌለው ነው የማንሳተፈው እንጂ ከድርድር መሸሽ አይደለም። በየጊዜው እየሄድን ጠቅላይ ሚኒስትሩ ይዞ የመጣውን ይናገራል። ሌሎች እንደ ጥሩ ተማሪ ጥያቄ እንጠይቃለን፣ ከዛ መልስ ይሰጣል። ከዛም ዝም ብለን መበተን ነው። እኛም ከመንግስት ጋር አነጋገርም አንደራደርም ያለበት ጊዜ ግን የለም ይላሉ። በተለያዩ የሀገሪቱ ክፍሎች ግድያዎች፣ እገታዎች ሲፈጸሙ እንዲሁም ውጥረት በሚኖርበት ወቅት የፖለቲካ ፓርቲዎች ድምጻቸውን እንደሚያሰሙ በመጥቀስ ለምን እስከዛሬ ዝም አላችሁ በሚል ከቢቢሲ የተጠየቁት ፕሮፌሰር መራራ እንደ አቅማቸው እንደሚንቀሳቀሱ ተናግረዋል። አክለውም አንዳንዴ ያለው ሁኔታ እየበለጠ እንዳይበላሽ አንዳንዴ በሰዓት ላይ ቤንዚን መጨመር ስላለ ለህዝባችን ባለን ስስት አንዳንድ ሁኔታዎች እናልፋለን ይላሉ። በሚፈልጉት መጠን የፖለቲካ እንቅስቃሴ እንዳያደርጉ ደንቃራ የሆነባቸው የፖለቲካ ምህዳሩ መጥበብ እንደሆነ በግልጽ ተናግረዋል። የፖለቲካ ምህዳሩ ጠበበ በሚል ሰበብ የፖለቲካ ፓርቲዎች ድምጻቸውን ከማሰማት እየተቆጠቡ አይደለም ወይ በሚል ከቢቢሲ ለቀረበላቸው ጥያቄ በምንፈልገው ደረጃና ሁኔታ ህዝቡን ማነጋገር፣ ስብሰባ ለመጥራትና ሰላማዊ ሰልፍ ላለማድረግ የፖለቲካ ምህዳሩ በግልጽ ጠቧል ብለዋል። የአቅማችን ማደራጀት እንቀጥላለን። የኢትዮጵያ ሁኔታ የሚፈቅደው መንገድ እንቀሳቀሳለን። መንግስታዊ ህጋዊ የፖለቲካ መድረክ ላይ ላለነው የፖለቲካ ኃይሎች እያጠበበ ሲሄድ ግን ብዙ ወጣቶች ወደ ጫካ እየገቡ ነው። እንዲህ እያደረገም ያለው ይህን ነው ብለዋል። ፖለቲካው ተገፍቶ ጫካ ገብቷል ያሉት ፕሮፌሰር መራራ ለዚህም ምክንያቱ የፖለቲካ ምህዳሩ መጥበብ ነው። የፖለቲካ ምህዳሩ እየጠበበ መምጣቱ የፖለቲካ ትግሉንም እኛ በምንፈልገው መንገድ ሁኔታና ደረጃ እንዲካሄድና አጥብቦታል። ብዙ ጊዜ የሚታሰሩ የሚገፉ ደጋፊዎችና አባሎቻችን ናቸው፣ ተቃዋሚ ናቸው። ለታሰሩ ስንቅ ማድረስም ይቸግራል ሲሉ አሁን ያለውን ሁኔታ ተናግረዋል። ከ5 ዓመት በፊት አንዳንድ ቦታዎች ተንቀሳቅሰን ነበር። ህዝብ እንደ ጎርፍ ተገልብጦ ሲወጣ መንግስት ተደናገጠ መሰለኝ። ሰላማዊ ሰልፍ ይቅርና ሰው በቤቱ ውስጥም አንዳንድ ነገር ማድረግ እየተቸገረ መጣ ይላሉ። ላለፉት
7 ዓመታት ገደማ ሰላማዊ ሰልፍ እየተካሄደ እንዳልሆነም በግልጽ ጠቅሰዋል። በተለያዩ አካባቢዎች የሚገኙ ቅርንጫፍ ጽሕፈት ቤቶቻቸው መዘጋታቸውን እንቅስቃሴያቸው እንደተገታውም አንስተዋል። የዛሬ 6 እና 7 ዓመት በአብዛኛው ኦሮሚያ ጫካዎች ሰላማዊ የነበሩ የአማራ አካባቢዎች ሙሉ በሙሉ በሚባል ደረጃ ጥይቶች እንደዚህ የሚደረጉበት አልነበረም። አሁን ግን ፖለቲካው ጫካ ገባ ሲሉም ፕሮፌሰር መረራ ተናግረዋል። በፖለቲካ ስርዓቱ ተስፋ የቆረጠ ወጣት የት እንዳለ ይታወቃል። በአንዳንድ አካባቢዎች በመቶ ሺዎች የሚቆጠሩ ኢትዮጵያ ጫና በተለይም በኦሮሚያና በአማራ ምን እንዳለ ይታያል ሲሉ ችግሩ ወደዛ ሂዷል ማለት ተናግረዋል። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ የደረሰ ሲሆን 11000 ያህሉ እስካሁን ድረስ ምንም ድጋፍ እንዳላገኙ የአካባቢው ባለስልጣናት ለኢትዮጵያ ኢንሳይደር ተናግረዋል። የክልሉም ወሰን ተሻግረው ወደ አካባቢው መግባታቸው የተነገረላቸው የትግራይ ኃይሎች አሁን ስፍራውን ለቀው እንዳልወጡ ነው የተሰማው። የአፋር ክልል የብልጽግና አገዛዝ ከ2 ሳምንት ገደማ በፊት ባወጣው መግለጫ የዋት ቡድን ሲል የጠራው አካል በመጋሌ ወረዳ በሚገኝ ቶንሳ ቀበሌ ላይ ጥቃት ፈጽሞ 6 መንደሮችን በጉልበት ተቆጣጥሯል ሲል ወንጅሎ ነበር። የትግራይ ክልል ጊዜያዊ አስተዳደር ከአንድ ቀን በኋላ ባወጣው መግለጫም የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን መሰረተ ቢስ ሲል ማስተባበሉ አይዘነጋም። ጊዜያዊ አስተዳደሩ ይበል እንጂ የትግራይ ኃይሎች ተቆጣጥረዋቸዋል በተባሉ አካባቢዎች የሚገኙ ነዋሪዎችና ባለስልጣናት ታጣቂዎቹ ጥቃት ፈጽማቸውና አሁንም ስፍራውን ለቀው አለመውጣታቸውን ነው ያረጋገጡት። ኢትዮጵያ ኢንሳይደር አንድ የቶንሳ ቀበሌ ኃላፊ የትግራይ ኃይሎች ሲሉ የጠሯቸው ታጣቂዎች ከ2 ሳምንት በፊት ያዟቸው ከሚልኪ ዋራአም፣ ሚላ፣ ከረፈቱ ካኦ ሶበራ እና ከረሙ አጋ በተባሉ አካባቢዎች አሁንም በቁጥጥራቸው ስር ይገኛሉ ብሏል። ከ2 ሳምንት በፊት ዋራ ከሚባል አካባቢ ተፈናቅለው አሁን አኖሪያ በሚባል የቀበሌው አካባቢዎች ከሌሎች ተፈናቃዮች በአንድ ትምህርት ቤት ውስጥ በሚገኝ ዛፍ ጥላ ስር ተጠልለው የሚገኙ ሌላ ነዋሪ በአካባቢው የሚገኝ አፋር ክልል ሚሊሻና ልዩ ኃይሎች ጋር እየደወሉ ሁኔታውን እንደሚከታተሉ ተናግረዋል። ከጸጥታ ኃይሎቹ ባገኙት መረጃ መሰረት በአካባቢው አሁንም የትግራይ ኃይሎች እንዳሉ ማረጋገጣቸውን ለኢትዮጵያ ኢንሳይደር አስረድተዋል። በተመሳሳይ ቦታ ከ8 ልጆች ቻቸው ጋር ተፈናቅለው የሚገኙ ሌላው የአካባቢው ነዋሪ ከትላንት በስቲያ እሁድ ወደ መኖሪያ አቅራቢያቸው ተጉዘው አሁንም ስፍራው በትግራይ ኃይሎች ቁጥጥር ስር እንደሆነ እንደተመለከቱ የአይን ማኝነታቸውን ሰጥተዋል። እነሱ ዚያ ያሉ መመለስ አንችልም ሲሉ የቀያቸውን አካባቢ ትተው ተፈናቃዮች ወደ ተሰባሰቡበት ስፍራ የመለስ ሁኔታ አስረድተዋል። ኢትዮጵያ ኢንሳይደር ሌሎችንም በአካባቢው የተፈናቀሉ ነዋሪዎች ያነጋገረ ሲሆን ግማሹ የአፋር ክልል ሲያስተዳድር፣ ግማሹ ደግሞ የትግራይ ኃይሎች አሁንም እንደያዙት ነው ሲሉ የወረዳው አስተዳዳሪም ተናግረዋል። የቶንሳ ቀበሌ ለሁለት ተከፍሏል የሚሉት አቶ አብዱ የቶንሳ ቀበሌ ባለበት መጋሌ ወረዳ የተፈናቃዮች ጉዳይ የሚከታተለው ቢሮ የቶንሳ ቀበሌ ለሁለት ተከፍላለች የሚሉት አቶ አብዱ በአሁኑ ሰዓት የአፋርና የትግራይ ኃይሎች እያስተዳድሯት እንደሆነ ተናግረዋል። ለኢትዮጵያ ኢንሳይደር በሰጡት ቃለ ምልልስም ከ3 ቀበሌዎች በድምሩ ከ2000 በላይ ሰዎች መፈናቀላቸውን ገልጸዋል። የተፈናቃዮች ቁጥር ከ2 ሳምንት በፊት ከተገለጸው ጭማሪ እንዳሳየ የጠቆሙት አቶ አብዱ በአሁኑ ሰዓት 18000 ገደማ ሰዎች ናቸው የተፈናቀሉ ሲሉም ተናግረዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።